የዕለተ ረቡዕ ዋና ዜናዎችን እንንገራችሁ። የጠቅላይ ሚኒስትር አብይ አህመድ አዲስ መጽሐፍ የመደመር መንግስት ተመረቀ። የ12ኛ ክፍል ፈተና ተፈታኞች ቁጥር በየዓመቱ እየቀነሰ መሆኑ ተሰማ። የሶማሌ ክልል የ12ኛ ክፍል መልቀቂያ ፈተና ውጤት አስደንጋጭ መሆኑ ተገለጸ። የደሞዝ ጭማሪው የልማት ድርጅቶችና የግል ሰራተኞችን እንዲያካትት እየተሰራ መሆኑ ተገለጸ። ሰላም ጤና ይስጥልን ውድ የአዲስ ኢንሳይት ቤተሰቦች፣ ከሀገር ውስጥና ከባህር ማዶ ያሰባሰብናቸውን ዜናዎች፣ ትንታኔዎችና የህብረተሰብ ምልከታዎችን አካተን በየቀኑ በሚለዋወጠው ዓለም ውስጥ እውነትን ከወሬ ለይተን በጥልቀት እንመረምራለን። ከዚህ ቀደም ያሰማናችሁን መረጃዎች ወደ በኋላ ወደ እናንተ የምናደርስ ይሆናል። አብራችሁን ቆዩ። ቀዳሚ ወዳደረግነው መረጃ አለፍን። የጠቅላይ ሚኒስትር ዶክተር አብይ አህመድ የመደመር መንግስት የተሰኘው አራተኛው የመደመር መጽሐፍ ተመረቀ። የመደመር መንግስት ጠቅላይ ሚኒስትሩ ወደ ስልጣን ከመጡ በኋላ መደመርን አስመልክቶ የተጻፈ አራተኛ መጽሐፋቸው ነው። ከዚህ ቀደም መደመር፣ የመደመር መንገድና የመደመር ትውልድ የተሰኙ መጽሐፍት ለንባብ መቅረባቸው የሚታወቅ ነው። ከመደመር መጽሐፋቸው በተጨማሪ ዲር አዝ በተሰኘ የብዕር ስማቸው ያሳተሟቸው መጽሐፍት እንዳሉም የሚታወቅ ነው። በዛሬው ዕለት የተመረቀው የመደመር መንግስት መጽሐፍ ፍጥነትና ፈጠራ ላይ ትኩረት ያደረገ ሲሆን በ3 ክፍሎችና በ13 ምዕራፎች የተቀነበበ ሲሆን በአጠቃላይ 418 ገጾች ያሉት ሲሆን መጽሐፉ በ1000 ብር ዋጋ ለገበያ መቅረብ ጀምሯል። በሌላ ዜና አቶ ጌታቸው ረዳ በተመረቀው የጠቅላይ ሚኒስትር አብይ አህመድ መጽሐፍ ላይ ሂሳዊ ዳሰሳ እንዲያቀርቡ በተጋበዙበት ወቅት ከረጅም ጊዜ ዕውቀት አጠር ትንተና ዘመን በኋላ ወደዚህ ዕውቀት ተኮር ትንተና በመቀላቀሌ ደስተኛ ነኝ በማለት ንግግራቸውን ጀምረዋል። ሲቀጥሉ መጽሐፉን ከመጀመሪያው እስከ መጨረሻው ሀገሪቱ አላት የሚሏትን ችግሮች የዳሰሰ ከዚያም የመፍትሄ አቅጣጫዎችን የጠቆመ ዝርዝር የዳሰሰ በመሆኑ ጊዜን ወስደን ልንነጋገርበት የሚገባ ትልቅ ዶክመንት ነው በማለት አስታውቀዋል። አቶ ጌታቸው የመጀመሪያውን መደመር መጽሐፍ ማንበባቸውን አስታውሰው ያነበቡትም አቃቂር ለማውጣት እንደሆነ ገልጸዋል። በተፈጠረው ችግር ሁለተኛውና ሶስተኛው መጽሐፍ እንዳመለጣቸው የተናገሩት አቶ ጌታቸው ሲቀጥሉም በ40 ዓመቱ ግለ ታሪክ ጽፎ ሀገር አስተምራለሁ የሚል ሰው ባለባት ሀገር ጠቅላይ ሚኒስትር አብይ እንኳንም ግለ ታሪክ አልጻፉ ሲሉ ገልጸዋል። እንኳንም ሐሳብ ተኮር መጽሐፍ ጻፉ ሲሉ አስረድተዋል። የ12ኛ ክፍል ብሔራዊ ፈተና ተፈታኞች ቁጥር በየዓመቱ የቀነሰ ነው ተባለ። ምንም እንኳን የብሔራዊ ፈተና ማለፊያ ውጤት የሚያመጡ ተማሪዎች ቁጥር መሻሻል ቢያሳይም ፈተናውን የሚወስዱ ተማሪዎች ብዛት በከፍተኛ ሁኔታ እያሽቆለቆለ ይገኛል። በ2017 ዓ.ም የ12ኛ ክፍል ብሔራዊ ፈተና የወሰዱ ተማሪዎች ብዛት 581905 ሲሆን ከዚህ ውስጥ 48929 ወይም 8.4 በመቶ የሚሆኑት ብቻ የማለፊያ ውጤት አስመዝግበዋል። አሃዝ ከቀደሙት ዓመታት ጋር ሲነጻጸርም በእጅጉ ዝቅተኛ ነው። ለምሳሌ በ2014 ዓ.ም 896520 ተማሪዎች ፈተናውን ወስደዋል። የተፈታኞች ቁጥር ማሽቆልቆል በ12ኛ ክፍል ተማሪዎች ብቻ እየተገደበ አይደለም። በተባበሩት መንግስታት የህፃናት ተራድኦ ድርጅት ዩኒሴፍ ሪፖርት መሰረት በሀገር አቀፍ ደረጃ ከ9 ሚሊዮን በላይ ህፃናት በግጭት መፈናቀልና በተፈጥሮ አደጋ ምክንያት ከትምህርት ገበታ ውጪ ሆነዋል። ሪፖርቱ ከ6000 በላይ ትምህርት ቤቶች የተዘጉ ሲሆን ከ10,000 በላይ ትምህርት ቤቶች ደግሞ ጉዳት ደርሶባቸዋል ወይም ሙሉ በሙሉ ወድመዋልም ብለዋል። በተጨማሪም በርካታ ህፃናት ከትምህርት ገበታ ውጪ የሆኑበት ክልል አማራ ክልል ሲሆን ብዛታቸውም 4.4 ሚሊዮን መሆኑን ገልጸዋል። በኦሮሚያ ክልል 3.2 ሚሊዮን እና በትግራይ ክልል 1.2 ሚሊዮን ተማሪዎች ከትምህርት ገበታ ውጪ መሆናቸውንም ሪፖርቱ አስታውቋል። የኦጋዴን ብሔራዊ ነጻነት ግንባር ኦብነግ ባወጣው መግለጫ የዘንድሮ የ12ኛ ክፍል መልቀቂያ ፈተና ውጤት አስደንጋጭ ሆኖ እንዳገኘው አስታውቋል። የሶማሌ ክልል ትምህርት ቢሮ ይፋ ባደረገው መረጃ መሰረት በዚህ ዓመት ፈተናውን ከወሰዱት 16779 ተማሪዎች መካከል 462ቱ ብቻ ማለፋቸውን ኦብነግ ገልጿል። ይህም ፈተናውን ያለፉት 2.7 በመቶ ብቻ መሆናቸውን እንደሚያሳይ አስታውቋል። ባለፈው ዓመትም በክልሉ ውስጥ 22883 ተማሪዎች ፈተናውን ወስደው
ያለፉት ግን 263 ብቻ እንደነበሩ አስታውሶ ውጤቱን አሳፋሪ ሲል ገልጿል። ኦብነግ በመቶኛ ደረጃ ካየነው ካለፈው ዓመት የተሻለ ቁጥር ያላቸው ተማሪዎች ዘንድሮ አልፈዋል ቢልም 97 በመቶ የሚሆኑት የሶማሌ ክልል ተማሪዎች በመውደቃቸው ምንም የተሻሻለ ነገር እንደሌለ አመልክቷል። ኦብነግ አክሎም ይህ ውጤት የሶማሌ ክልል አስተዳደር ውድቀትን እንደሚያሳይ አብራርቷል። ባለፉት 7 ዓመታት የክልሉ አስተዳደር በትምህርት፣ በጤና፣ በውሃና በኢኮኖሚ ልማት ላይ ምንም እንዳልሰራ ጠቅሶ አስተዳደሩ በሙስናና በቁጥር ጨዋታ ውስጥ ይገኛልን ብለዋል። እነዚህም በዝርዝር አስቀምጦም ለሶማሌ ክልል ተማሪዎች መውደቅ ዋነኛ ምክንያት የመንግስት አገልግሎት ድክመት፣ በፌዴራል መንግስቱ ማግለልና ተቋማዊ ሙስና ነው ሲል ድምዳሜ ላይ ደርሷል። በመጨረሻም የደሞዝ ጭማሪው የልማት ድርጅቶችና የግል ሰራተኞችን እንዲያካትት እየሰራ እንደሚገኝ የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን አስታወቀ። የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ፕሬዝዳንት አቶ ካሳሁን ፎሎ ለኢትዮጵያ ፕሬስ ድርጅት እንደገለጹት የደሞዝ ይጨመር ጥያቄ የጋራ በመሆኑ ሁሉንም እንዲያካትት እየተሰራ ነው ብለዋል። የልማት ድርጅቶች ሰራተኞች በቦርዳቸውና ለግል ተቋማት በአሰሪና ሰራተኛ አዋጅ መሰረት የመነሻ ደሞዝ የሚወስን ቦርድ ተቋቁሞ እንዲታይ የሚያዝ ህጋዊ ማዕቀፍ አለ ያሉት ፕሬዝዳንቱ በዚህም የደሞዝ ቦርድ መንግስት አቋቁሞ የመነሻ ደሞዝ እንዲወስን ኮንፌዴሬሽኑ ሚናውን እየተወጣ ነው ሲሉ ገልጸዋል። ኮንፌዴሬሽኑ ቦርዱ ተቋቁሞ በፍጥነት ወደ ስራ እንዲገባ የድጋፍና ክትትል እንደሚያደርግም ነው አቶ ካሳሁን ያስረዱት። አቶ ካሳሁን አክለውም የመንግስት የልማት ድርጅት እንዲሁም የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆኑም ከደሞዝ ጭማሪ ጋር በተያያዘ በጋራ እንዲሻሻሉ ኢኮኖሚው በራሱ እንደሚያስገድድ ተናግረዋል። ኮንፌዴሬሽኑ በ2011 ዓ.ም የግል ሰራተኛው መነሻ የደሞዝ በአሰሪና ሰራተኛ ጉዳይ አዋጅ ህጋዊ እንዲሆን አስችሏል ያሉት አቶ ካሳሁን በአዋጁ መሰረትም የወቅቱ የገበያና ኢኮኖሚ ሁኔታ እየታየ በየአመቱ መነሻ የደሞዝ ወለል የሚወስን የደሞዝ ቦርድ እንዲቋቋም ያዛልን ብለዋል። ከደሞዝ ጭማሪው ጋር በተያያዘ የዋጋ ጭማሪው እንዳይደረግ ሁሉንም በቅንጅት መስራት እንዳለበት ገልጸው መንግስት አስተማሪ የሆነ እርምጃ መውሰድ እንዳለበት መክረዋል። ከዚህ በተጨማሪም ሰራተኞችም የተደራጁ ቀጥታ ከአምራቹ የሚገዙበት ሁኔታ መፍጠር እንዲሁም መንግስት የሰራተኛውን ችግር ሙሉ በሙሉ ለመቅረፍ በአይነት የሚደግፍበት መንገድ መዘርጋት እንዳለበት ጠቁመዋል። መንግስት በደሞዝ ጭማሪው ረገድ የወሰደው እርምጃ ተገቢውና ትክክለኛ ውሳኔ ነው ያሉ ሲሆን ጭማሪው ለረጅም ጊዜ ሲጠየቅ ለነበረው ጥያቄ ምላሽ የሰጠ ነው ብለዋል። የሰዓቱ የአዲስ ኢንሳይት መረጃዎች ይመስሉ ነበር። ሐሳብ አስተያየት ካላችሁ በኮሜንት አጋሩን። እንደ ሁልጊዜውም ላይክ፣ ሼር እና ሰብስክራይብ በማድረግ አብሮነታችሁ አይለየን እያልን በቀጣይ አዳዲስ እና ወቅታዊ መረጃዎች እስከምንገናኝ መልካም ጊዜን ተመኘን።